ሰላም ሰላም እንደምናችሁ ደህና ናችሁ ወይ? የኔ ልጅ ዘነበ እባላለሁ። ያው በዚህ ቪዲዮ እየመጣሁ አንዳንድ የማደርጋቸውን ነገሮች እነግራችኋለሁ። ያው በሙያዬ መምህር ነኝ። ቤተሰብን በተመለከተ ለወጣት እናቶች ሜንቶሪንግ አገልግሎት እሰጣለሁ። እንደገና ዋን ቱ ዋን ደግሞ የማማከር ኤክስፒሪየንስ ሼር የማድረግ አገልግሎት እሰጣለሁ። በልጆች አስተዳደግ ዙሪያ በተለይ ደግሞ የእድገት ውስንነት ባላቸው ልጆች ቤተሰቦች በዛ ዙሪያ ከራሳችን እኔና ቤተሰቤ ካለፍንበት ልምድ እንደገና ራሳችንን ለማገዝ ስንል ካነበብነው ካጠናነው ከኖርንበት ከዛ ልምድ አካፍላለሁ። እንደገና ደግሞ በትምህርት ቤት በሰንዴይ ስኩል በቤተ ክርስቲያን በሰፈር ውስጥ በቤት ውስጥ ልጆችን ለማገልገል ለሚፈልጉ ደግሞ ለዛ የሚሆን ስልጠና እሰጣለሁኝ። በመጀመሪያ ግን ባለፈው ቪዲዮ ላይ ቆንጃጀት ሲባል ምንድነው ቆንጆች ብቻ ነው ወይ ሜንቶር የምታደርጊው ላላችሁኝ፣ ቆንጃጀት የሚለው ቃል ራሱ የመጣው ከመጽሐፍ ቅዱስ ነው። ይሄ አገልግሎት ራሱ የተሰጠው ከእግዚአብሔር ቃል ነው እና በቲቶ 2:4-5 ላይ ኦልደር የሆኑ ሴቶች ይላል። እንደውም አሮጊት የሆኑ ሴቶች የሚገባውን የሚመክሩ እንዲሆኑ የእግዚአብሔር ቃል ይናገራልና የሚገባውን ቆነጃጅት ሴቶች ማለት ትዳር የጀመሩ ወጣት ሴቶች ማለት ነው እና ልጅ ያላቸው ሊሆኑም ይችላሉ ላይሆኑም ይችላሉ እና እነሱ ባሎቻቸውን የሚወዱ ልጆቻቸውን የሚወዱ በቤት ውስጥ የሚሰሩ እንዲሆኑ ይምከሯቸው ይላል እና በተለያየ ትርጉም ማየት ትችላላችሁ መጽሐፍ ቅዱሳችንን እና በአማርኛው አሁን እንደነገርኳችሁ ነው። በእንግሊዝኛው ደግሞ ምን ይላል መሰላችሁ? እንደውም ምን ያርጓቸው ይላል they can urge them ይላል they can urge the younger women to love their husbands and children, to be self-controlled, pure, to be busy at home, to be kind and subjected to their husband, so that no one will mail the word of God ይላል። እንግዲህ ምክንያቱ ምንድነው? የእግዚአብሔር ቃል እንዳይሰደብ፣ ይሄ የምናነበው ይሄ የምናጠናው ይሄ የምንወደው ይሄ ህይወትን የሰጠን ቃል እንዳይሰደብ። ይሄ ቃል የሚሰደበው ምን ሲሆን ነው? ራሱ ቃሉ ይነግረናል። ምን ስናደርግ እንደሚሰደብ፣ ምን ሳናደርግ እግዚአብሔር እንደሚከብር የምናውቀው ይህንን እግዚአብሔርን ቃል በማጥናት በማወቅ ነውና ጊዜ በመስጠት ነውና አንደኛው ምክር ወደ ቃሉ እንዲመለሱ ማድረግ ነውና ይሄ አንድ ጌታ ረድቶን በጌታ ጸጋ የምናገለግለው አገልግሎት ነውና ይሄ መጽሐፍ በጣም ለዚህ አገልግሎት የሚያግዘን ነው። ይሄ መጽሐፍ ያላገኛችሁ ብታገኙ በጣም ብዙ ትመከራላችሁ። ወጣት ሴቶች በቤት ውስጥ ምን ማድረግ ይችላሉ? ቤታቸውን ምን አይነት ቤት ማድረግ ይችላሉ? መንፈሳዊ መሆን የሚፈልጉ ጌታን እየመሰሉ ማድረግ የሚፈልጉ ሴቶች ቤታቸው ውስጥ ምን አይነት ኔትወርክ መዘርጋት ይችላሉ? እንዴት ቤታቸውን ማደራጀት ይችላሉ? በመንፈሳዊ አገልግሎት ቤታቸው ውስጥ የሚለውን ልጆቻቸውን የሚወዱበትን ባሎቻቸውን የሚወዱበትን መንገድ እዚህ ውስጥ አለ። እንደገና ደግሞ የእድገት ውስንነት ላላቸው ቤተሰቦች ደግሞ በዚህ መጽሐፍ ልምዳችንን አካፍለናል። የኛ ልጅ ሁለተኛ ልጃችን ኬለብ ኦቲዝም ጥላ ውስጥ ነው የሚኖረው። እስካሁን አላወራም። እስካሁን ለሚያስፈልገው እርዳታ ሰው ያስፈልገዋል። እንደገና እስካሁን ራሱን ችሎል መጸዳዳትም ሆነ ለማንኛውም ነገር ሰው ያስፈልገዋል ማለት ነው እና በዛ ሁኔታ ውስጥ ነው ያለው እና በዛ ሁኔታ ውስጥ ሆነን ህይወታችን የተባረከ ነው። እንደገና ደግሞ አስታውሱ፣ ልጆቻችን በእግዚአብሔር አይን ሙሉ ናቸው። በሰው አይን የተለያየ ሌብል ተሰጥቶ የጎደለ የሚባል ነገር ሊኖር ይችላል። በእግዚአብሔር ግን ሙሉ ናቸው። ሌላው ደግሞ ልጆቻችንን እኛ አልሰራናቸውም። ስለዚህ ያንን ለይተን እንድናይ የሚያደርግ የተለያዩ የኛ ምስክርነቶች ያሉበት ከልጆቻችን ለልጆቻችን ደግሞ የነገርነው ማለት ነውና
ስለዚህ ይሄ መጽሐፍ በዛ እንድትጽናኑበት ነው። ሌላው ደግሞ አዲሱ መጽሐፍ ይሄ እንዴት አድርገን ሰንዴይ ስኩልን እናደራጃለን፣ በቤታችን በአካባቢያችን እንዴት አድርገን የልጆችን አገልግሎት እንጀምራለን፣ ደግሞ አትከልክሏቸው የተባለው ማን ነው ማንን የከለከለው ለሚለው ከአንዳንዶቻችሁ ጋር አውርተናልና መከልከል ማለት ራሱ ምንድን ነው? ልጆችን ደግሞ ማን ይከለክላል ለምትሉ አለማወቅ ይከለክላል። ወደ ጌታ እንዳይመጡ ለልጆች ዝግጁ ያልሆነ ማንነት ይዘን ልጆች አገልግሎት ውስጥ መገኘት ራሱ ልጆችን ይከለክላል እና በጣም ብዙ ልጆችን ሳናውቅ የምንከለክልባቸው መንገዶች እዚህ ውስጥ እኔ ያየኋቸው የታዘብኳቸው ያጋጠመኝ አሉ ማለት ነው። እና ስለዚህ ይሄ መጽሐፍ ደግሞ ለዛ ነው የተጻፈው፣ ለማሰልጠን የተጻፈው። በአካባቢያችሁ ልጆች ባሉበት ቦታ ሁሉ ልጆችን ለማገልገል ልብ ላላችሁ በቃ የሚቀጥለው ትውልድ ነገር ይመለከተኛል የምትሉ እንደኔ የማይመለከተው ማንም የለም። የሚቀጥለው ትውልድ ይመለከተናል። ዛሬ እኛ እዚህ በህይወት ያለው ነው ለሚቀጥለው መልካም ነገር ለማስተላለፍ ነው። ስለዚህ መጽሐፉን ማዘዝ ትችላላችሁ፣ ራሳችሁን ማሰልጠን ትችላላችሁ። በቡድን እያጠናችሁ እዚህ ውስጥ ያለውን መጽሐፍ ራሳችሁን ማዘጋጀት ትችላላችሁ። አለማዘጋጀት ማለት ከተጠያቂነት ነፃ አያደርግም። እኔ ራሴ አላውቅም ማለት አልጠየቅም ማለት አይደለም። ስለዚህ በጌታ ፊት አንተ ታማኝ በጎ ባሪያ እንድንባል ከኛ የሚጠበቀውን ሁሉ አድርገን እንድንፈጽምና ጌታን እንድናከብር ራሳችንን እንድናዘጋጅ ይገባል። ከሁሉ በላይ ደግሞ የሚመክረን የእግዚአብሔር ቃል አለ፣ የሚመራን የእግዚአብሔር ቃል አለ። የምናነበው መጽሐፍ ሁሉ ከእግዚአብሔር ቃል ጋር እያስተያየን ጌታ የሚለንን እግዚአብሔር በሰጠን ዘመን አገልግለን አክብረን እንድናልፍ፣ ወደኋላ ደግሞ ዘመናችንን ስናይ የምንስቅ የማንጸጸት እንድንሆን አበረታታችኋለሁ። እግዚአብሔር ይባርካችሁ። ሰላም ነው።